ልጆች በክፍል 1 ትምህርታችን ቤተክርስቲያን ስንገባ ተሳልመን ሰግደን መሆን እንዳለበት ነግሬያችሁ ነው። በዛሬ ክፍል ደግሞ ስንሰግድ ምን ማለት እንዳለብን በተጨማሪ በቤተክርስቲያን መደረግ ያለባቸውና የሌለባቸው ድርጊቶችን እነግራችኋለሁ። በጥሞና ተከታተሉኝ። ልጆችዬ ቤተክርስቲያን ገብተን ስንሰግድ ምን ማለት እንዳለብን ታውቃላችሁ? ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል እያልን 3 ጊዜ የአምልኮት ስግደት እንሰግዳለን። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባል እያልን 1 ጊዜ የጸጋ ስግደት እንሰግዳለን። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀልም ምስጋና ይገባል እያልን 1 ጊዜ እንሰግዳለን። በተጨማሪም ለቅዱሳን እንዲሁ የጸጋ ስግደት እንሰግዳለን። አሁን ደግሞ በቤተክርስቲያን መደረግ ያለባቸውና የሌለባቸው ድርጊቶችን እነግራችኋለሁ። ልጆች ገና ከቤታችን ስንነሳ ቤተክርስቲያን መምጣት ስናስብ ዝግጅት ማድረግ አለብን። ልብሳችንን፣ ሰውነታችንን ንጹህ መሆን፣ ሰዓት ሳናረፍድ ወደ ቤተክርስቲያን መምጣት፣ ቅዱሳት ስዕላትን መሳለም፣ የካህናት መስቀል መሳለም፣ ነጠላችንን በትምህርተ መስቀል መልበስ ይገባል። ማድረግ የሌለብን ድርጊቶች ደግሞ መሯሯጥ፣ የሌሎችን ሰላም የሚረብሽ ምንም አይነት ነገር አለማድረግ፣ በመንገድ ላይ ልብሳችንን ሳናቆሽሽ መምጣት፣ ማልቀስ፣ ወላጅን እንሂድ እያሉ መረበሽ፣ ጸሎት ማቋረጥ፣ በቤተክርስቲያን የማይረባ ወሬ ማውራት፣ ጮሆ መነጋገር ትክክል አይደለም። ልጆች የዛሬው ትምህርት ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ ደህና ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን።